ቄንጥርሽ ላይ ነበር ሚጥሚጣ መነስነስ። እግዚአብሔር ምስክር እየደጋገሙ ቄንጥርሽ ነበር ሚጥሚጣ መነስነስና ማቃጠል። ስለ አስተያየቱ እመጣበታለሁ። ግን አረብ ሀገር የረገጠች ሴት ማለት ነው። አረብ ሀገር የረገጠች ሴት ባለጌም ትሁን ዘልዛላም ትሁን የትም ሙሉ አደርም ትሁን ወንድም ትያዝ ታጭስም ትገልበጥም ትዘቅዘቅም ግን አንድ ነገር እውነታው ቤተሰብን ከማገዝ ቤተሰብን ከመርዳት ወደ ኋላ ብለን አናቅም። ኢሮፕ ካሉ ሴቶች አረብ ሀገር ያሉ ሴቶች እጥፍ እንደምንበልጣችሁ አስረግጬ እነግራችኋለሁ። ወደ አስተያየቴ ስመጣ ማለት ነው አንቺ እንደ ቤተክርስቲያን ተጠምንመሽ ለባብሰሽ ምን ብለሽ አስመስለሽ እስስት መስለሽ ከአባትሽ ጎን ቁጭ ብለሽ 12 ዓመት የለፋችበትን ገንዘብ ቅርጥፍ አድርገሽ ከበላሽ በኋላ ሌሌ ብለሽ ልትንጣጭ መጣሽ አይደለም? እርሶስ አባት ኖት። ልጆት እዚህ ደረጃ እስክትደርስ ድረስ ለምን ጠበቁ? እዛው እንዲህ ነው ብላ መጀመሪያ ነገሩ ሲነሳ እንዲህ ነው ልጄ ብለው ሐቋን ቢሰጧት 12 ዓመት የለፋችበትን ሐቋን ቢሰጧት እቺ ልጅ ትዳሯንም አትፈታም፣ ወደ ሁለተኛ ትዳርም አትሄድም፣ ንብረቷንም አታጣም። እናንተ በአጠቃላይ ቤተሰቡ አድማ አድርጋችሁባት 12 ዓመት የለፋችበትን ገንዘብ ቅርጥፍ አድርጋችሁ ከበላችሁ በኋላ እንዲህ ነው ብላችሁ ሚዲያ ላይ መጣችሁ። ነገሩ ከቤተሰብ ጠላት የጎረቤት ጠላት ይሻላል። እናንተ የኢትዮጵያ ቤተሰቦች ሁላችሁም አላልኩም፣ አንዳንዶቻችሁ በጣም ሲበዛ ሆዳምና እማትጠግቡ አባይ እንኳን ተገድቦ ያለቀ እናንተ ቤተሰብ ማለት እማትገደቡ ወንዝ ናችሁ። በቀኝ ጠገብኩ እማትሉ ቤተሰብ ናችሁ። አንዳንዶቻችሁ ስንት ልጅ ነው አብዶ መንገድ ላይ የተጣለው? ስንት ልጅ ነው አብዶ ቤት ውስጥ የተቀመጡት? አረብ ሀገር ደርሰው ወንድም እህቶቻቸው ገንዘባቸውን ብልት አድርገው እነሱ ዘንጠውበት እዚህ የተለፋው ልጅ ስትሄድ ኢትዮጵያ ማበድ ይሄ ነው። እርሶም እንደዛ ማድረግ ነበሩበት። አንቺ ግን ታዳጊ ነሽ። እንደዚህ መለፍለፍና እንደዚህ እህትሽን ማሰጣት አልነበረበሽም። ሐቋ ነው መልሱላት። ልጅቷ ባይበስባትና እንትን ባትል ይሄን ያህል ሚዲያ ላይ አትወጣም ነበረ። አንዳንድ የቤተሰቦች ሆዳሞች ናችሁ። እግዚአብሔር ምስክሬ። አንቺ ግን አረብ ሀገር የለፋሽበት 12 ዓመት የደከምሽበት እግዚአብሔር አምላክ ላብሽን እሱ ይክፈልሽ። እንዳታዝኒ አትዘኒ ሆኗል። አንዴ ምንም ቢሆን ቤተሰብ ነው ያረዳሁት ብለሽ ቤተሰብ ነው ያገዝኩት ብለሽ በዛ ተጽናኒ እንጂ የኢትዮጵያ ቤተሰቦች 70% ባለጌ ናቸው፣ ሆዳሞች ናቸው። በስመ አብ ወወልድ ወመንፈስ ቅዱስ። ግን በዚህ ልክ ያህል እንዲህ ሚዲያ ላይ ወጡ። ኧረ በስመ አብ። እርሶ ቄስ አይደሉ እንዴ?